አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንድ ወንድማችን ደግሞ ወንድሜ ለኔም ስራልኝ ላክታ ሌሊት እያስቸገረኝ እዳ ገብቻለሁ ወንድሜ ሰው አርገኝ ይላል። አስተግፍሩላህ። ሰው የሚያደርገው አላህ ነው። እሺ ለዛ የሚሆን ከመስራቴ በፊት ማለት ነው ትላንትና ማለት ነው የሰራሁት ቪዲዮ አለ ዩቲዩብ ላይ ለቅቄዋለሁ። ረጅም ነው፣ ሄዳችሁ ተመልከቱት። ምክንያቱም በአንዳንድ ምክንያት መርፌ በማስቀበርም ሊሆን ይችላል፣ እንደዚሁም በስራ ጫናም ሊሆን ይችላል። በተለያየ ምክንያት ፔሪዳችሁ የቀረባችሁ ሴቶች ማለት ነው ሄዳችሁ ቪዲዮን ተመልከቱት። ከዚያ በተረፈ ደግሞ በተለያየ ምክንያት እድሜያችሁ ገና 35 ሆኖ ማለት ነው መውለድ ያቃታችሁ ሴቶች ለዛም የሚሆን አንድ ላይ ነው የሰራሁት። ሄዳችሁ ተመልከቱት እላለሁ። ከዚያ በተረፈ ኢንሻአላህ ባላህ ፍቃድ ዛሬ ያንተን እሰራልሃለሁ ማለት ነው። የምናዘጋጀው ነጭ ሽንኩርት ነው። ነጭ ሽንኩርቱን መጀመሪያ ትጠብሰዋለህ እሳት ላይ ማለት ነው። እሳት ላይ ትጠብሰውና ታዘጋጃለህ። ከዚያ የምታዘጋጀው ማር፣ ቀረፋና ዝንጅብል የተፈጨ እና ዘይቱን ነው የምታዘጋጀው። እነዚህን ተጠቅመክ እንትን ትላለህ። አሳያችኋለሁ። ቪዲዮን ከመጀመሪያ በፊት ትላንት የለቀኩት የተወሰነውን እዚህ ጋር እለቅላችኋለሁ። ተመልከቱት። ይሄን እስካዘጋጃጅ ማለት ነው። እሺ እንግዲህ ያው መጀመሪያ ነጭ ሽንኩርቱን እንትን እንላለን። እሺ ጥንጥዬ ነው የምታደርገው። ከዚያ ቀረፋ፣ ከቀረፋውም ትንሽዬ ነው የምታደርገው። ከዚያ ማር ነው የምናደርገው። አንድ ማንኪያ ማር። ከዚያ የወይራ ዘይት፣ ከዚያ እናደባልቀዋለን አንድ ላይ። ነጭ ሽንኩርቱን ግን መጥበስ አለበት። ሳትጠብሰው እንትን እንዳትል መጠበስ አለበት መጀመሪያ። ይኸው ከዚህ በኋላ እንደዚህ እያደረግ አንዳንድ ማንኪያ ጠዋትና ማታ ብስሚላ እንዲህ እያደረግ ተጠቀም። ድራሹ ነው የሚጠፋው አክታ የሚጠቅመው ማለት ነው። ለልጅም ለአዋቂም ነው፣ ችግር የለውም። ለሁለቱም ነው የሚሆነው። በደረቅ ሳልና በአክታ ለሚሰቃይ ለማንኛውም ሰው ነው የሚሆነው። የእድሜ ገደብ የለውም። ከዚያ በተረፈ ቪዲዮን ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ተባበሩኝ። ዩቲዩቤን እየሄዳችሁ ደግሞ ሰብስክራይብ አድርጉኝ። በጣም ብዙ ቪዲዮዎችን እዚህ ያልሰራሁት ቪዲዮ እዛ የሰራሁት አለ። እየሄዳችሁ ተመልከቱ። ላለው ሰላም አለይኩም።